ግባ የምሬ ነው አፈቀረ ስላችሁ አላምን ብላችሁ የምርገልሞ ፍቅር ያዘ አዎ ሰው እኮ ተስፋ አይቆርጥም አፈጣጠራችን ደግሞ እንደዛ ነው ገልሞ እኔ ይሄን አላምንም አሳየን እንጂ ማንን ነው የወደደው ይሄን ማመን አልችልም ገልሞ እየቀለድክ ነው ሲጀመር የመቃብር ቱታ ለብሰህ እየዋልክ ብትወዳት እስኬት ታገኛታለህ ዝም ብለህ ድከም ሲልህ መሳይ ሰው ባለባበሱ አይገመትም የግሌ ለአብርሽ ታፈቅረኛለሽ ወይስ አልታፈቅረኝ ማለት የመተኛው ቤቱ ገባትና አንተ ታፈቅረኛለሽ ወይስ አልታፈቅረኝም አለቱ ማለት ነው። እሱ ደግሞ ምን ሆነሽ ነው? አዎ እወድሻለሁ ግን ምን ሆነሽ ነው በዚህ ሌሊት የምትመጪው? አሁን መተኛ ከፈለግሽ ተኝ አላት ማለት ነው። እንዴ እዚህማ አይሆንም ብላት ወጣት እና የግሌን የአብርሽ በጣም ነው የምትወደው እሱ ግን እንደ እህት ነው የሚያያት ማለት ነው። አሁን ግን ችግር ተፈጥረዋል። መድብልና የትትና የሚፈለግ ሄጀና እዚህ ቤት ሲሄድ ማለት ነው አብርሽ በጣም በቃ ግራ ገባው ማለት ነው። በቃ አልወርደውም ምን አሁን ትትና የኛ ቤተሰብ ሆናቻለትና እዚህ ቤት መውጣት የለባትን አለው። በቃ ችግር የለም እኔ ትትና ሰላም መሆናት ለመረጋገጥ እንጂ ሌላ አይደለም የፈለኩ አለውና ከዚህ በኋላ በቃ እዚህ ነው የምትኖረው መሀድ የለባት ግን ስልክም ሲድ ውሰጅና በዚህ ስልክም መደወል ትችላለህ ውጭውን ማግኘት ትችላለህ እንጂ ከዚህ ቤት ትትና አትሄድም አለው ማለት ነው። በዚህ የሚሰማኝ ነገር ካለ አብርሽ አፈቀራት የትትና ፍቅር አዘው። እኔ ግን በጣም የገረመኝ ነገር ካለ አብርሽ የትትና የጠፋ ወንድሟ ነው ብዬ ነው የማስበው። መጨረሻውን አብርሽ ወይም ማሳይ የትትና ወንድማችሁ ናቸው። እንደዚህ ነው ማሰው። አሁን ትትና ደግሞ ለመድብል ለማግኘት ውጭ ወጣትና ተንከሲስን ትህትናን ስወጡ ማለት ነው የዝናው ሰው አገኛቸው። ከዚህ መጨረሻው ትህትናው ትጃዛ ያለሽ ወይስ ዝናው ያገኛል ወይስ አልገኛል የሚል የዝናው ሰው ማለት ነው። አዘው ግን መድብል ይደርሳል መሰለኝ። መጨረሻውን መድብል አለ መድብል ይደርሰዋል። ግን በጣም እየተጨነቁ ነበር። መጨረሻው ግን በጣም የዚህ ድራማ መጨረሻው በቃ ማሳይ ወይም ደግሞ ያ አብርሽና የትህትና ወንድም ነው የሚለው የሚያስበው ማለት ነው። እዚህ ነው የሚመስለኝ መጨረሻው የትህትና ወንድም አብርሽ ወይ ደግሞ ማሳይ ነው። ከተፋቀሩ በጣም ይገርማል ማለት ነው። ግን የመድብል ነው መሰለኝ መድብል ነው ማፍቀራ መሰለኝ ለትህትና ለዚህ ነው ፍቅሩም የሚቀጥሉ እና መጨረሻውን ክፍል እስከ አብረን እናያለን።